እና ማቴዎስ 24ን እያጠናው ነበርና ይሄ ዘመን የመጨረሻ ዘመን ለመሆኑ በተለይ አሁን ያልኳችሁ ይሄ ያለንበት ሴንቸሪ እዛ ላይ በተጻፉ የትንቢት ጌታችን የተናገራቸው ትንቢቶች አሉ አይደለም ለዘመን ማለቅ ወይ መጨረሻ ምልክቶች ብሏላቸው ደቀ መዛሙርቱ ከጠየቁት ጥያቄ ተነስቶ እና የመጨረሻ ለመሆኑ ይሄኛው ሴንቸሪ የሚገርም ነገር ዛጋ የተጻፉ ትንቢቶች በሙሉ አንድም ሳይቀሩ የተፈጸሙበት ሴንቸሪ ነው ይሄኛው ከዛ ፊት ከነበሩት 19 ሴንቸሪዎች በላይ ወይም በአጠቃላይ ያልተፈጸሙ ትንቢቶች ሁሉ በዚህ በአንድ 100 ዓመት ውስጥ መፈጸማቸውን ያው ብዙ ጥናቶች ይናገራሉ በጣም ፈጣን ዘመን ውስጥ ነው ያለነው ልላችሁ ነው ባጭሩ በጣም ፈጣን ነው በጣም ተለዋዋጭ ነው በየቀኑ አዳዲስ ነገር መስማት በጣም እየተለመደ ያለ ጉዳይ እንደሆነ እናውቃለን እና የቴክኖሎጂው ጠበብት ወይም አዛዦች ወይም ከጀርባ ያሉ ሰዎች በጣም ያፋጥኑናል በጣም ያስቸኩሉናል በአንድ በኩል ትንቢት ፈጻሚዎች ናቸው በሌላ በኩል ደግሞ በእኛ ተጠቃሚ ናቸው ሰዎች ተጠቃሚ ናቸው ስለ ሞባይላችን ባነሳ ምናልባት እናንተን ትዝብት አላቅም የ2 ዓመት ኮንትራት ያስፈርሟቸዋል አይደለም የሞባይል ካምፓኒዎች ልክ ነው አይደለም የ2 ዓመት ኮንትራት ያስፈርሟቸዋል የሚገርማችሁ የሰጧችሁ ፎን ወይም ስልክ እድሜውን 2 ዓመት አድርገው ነው የሚሰሩት እና 2 ዓመት ሊሞላው ኮንትራታቸው ሊያርቅ ትንሽ ሲቀረው ጀምሮ የተለያየ ፕሮሞሽን ይልኩላቸዋል ይሄን ያህሉን ቀንሰን ይሄን ያህል በነፃ ምናምን ቢሏችሁም ባይሏችሁም 2 ዓመት አያልፍም ስልካቸው የግድ መሄድ አለባችሁ የግድ በሄዳችሁ ቁጥር ደግሞ ለሚቀጥለው ሌላ 2 ዓመት ምን ታደርጋላችሁ እድሜ ልካችሁ እስረኛ ምርኮኛ ሆናችሁ እንድትኖሩ እና የሚሰራው ቴክኖሎጂ 2 ዓመት እንዳልፍ እስቲ የመኪናችሁን ስፔር ፓርቶችን ድሮኛ ጣሊያን ጀርመን የሰራው መኪና ከአንዱ መኪና ወጥቶ እዛ እየገባለት ከዛ እዚህ እየገባለት ቼክ ኢንጂን የሚል ላይት የለም ምንም ምልክት አይሰጥም ትነዱታላችሁ እስኪ በቃው ትነዱ የበቃው ቀን የሆነ ቀን መንገድ ላይ ይገተራል ከዛ በኋላ ነው ማደስ ጋራጅ ምናምን ተዘ የሚላችሁ አሁን ግን ልክ 3000 ምናምን ማይል አካባቢ ስትሄዱ ምን ይላል ታው እና በየ30 ማለት በየ3000 ወይም በ3 ወር ወይም በሆነ ያህል ጊዜ የግድ ሄዳችሁ እንደ አማኑኤል ቤተክርስቲያን መሳለም አለባችሁ እነሱን ካልሆነ መኖር እንዳንችል ሆነን አሁን እየተሰራን ነው መኖር እንዳንችል ከነሱ ተለይተን ከነሱ ጥገኝነት ወጥተን መኖር እንዳንችል ልጆች